ጥፋትን ብቻ የሚያስደስተው ከሊወደቀ ሲባል ብቻ የሚያስደስተው ጎትቶ የሚጥል የሚናከስ የሚቀብር ገሉ አልቃሽ ነውረኛ ማንነትን የተላበሰ ትውልድ ነበር። ምንም ሊል ይችላል፣ ግን ያ ከዛ ቤት ምስጋና ሲመጣ ነው መደንገጥ ያለባቸው። ክብርን ከፍ ማድረግ፣ ክብርን ከፍ ራስ መከበር። ስለዚህ አብይን ልታውቁት ማትችሉ ለ7 ዓመት ኮርስ ነው አብይን ማወቅ፣ አብረው ያሉ ወንድሞችን ማወቅ። ሌት ተቀን የሚለፋሉ። ዛሬ በዚህ ሰዓት ዝናብ ነው፣ ብርድ ነው። በዚህ ሰዓት ኢትዮጵያን ለማሻገር በብርድ በዝናብ መከራ የሚከፍሉ ልጆች አሉ። ኢትዮጵያን ለማሻገር ዛሬ ኢትዮጵያን ለማሻገር የታገቱ እናት አባቶች የታገቱት ወንድሞች አሉ። ዛሬ ኢትዮጵያን ለማሻገር ለማስተማር ሄደው ማስተማር ነው ተብለው በባለጌ ኢትዮጵያዊ በሚመስሉ ቆሻሻ እርኩሳን ለሌሎች ሀገር ጽድቅና ስኬት ሲሉ በራሳቸው ሀገር ላይ በአጥፍቶ ጠፊነት የተቀጠሩ ሆዳሞች በሚሰሩት ላይ ዋጋ ይከፍላሉ። ኢትዮጵያ እንድትሻገር ተብሎ የታገቱ፣ ኢትዮጵያ እንድትሻገር ተብሎ ከትምህርት የተገለሉ፣ ኢትዮጵያ እንድትሻገር ተብሎ መምህርነት ያስገደላቸው፣ ኢትዮጵያ እንድትሻገር ሲባል እንዳትሻገር የሚሉ ቆሻሾች በዘጉት መንገድ ላይ የሞቱ ሹፌር እህት ወንድሞች አሉ፣ ሹፌሮች አሉ፣ ረዳቶች አሉ፣ ንብረታቸው ወደመባቸው አሉ፣ ባለሀብቶች አሉ፣ ገንዘብ የከፈሉ። ይህን ሁሉ ዋጋ እንረሳም ኢትዮጵያ እንድትሻገር ስለሆነ። ሙሰኛ ሆኖ ኢትዮጵያ እንዳትሻገር ባላቅሙ የተልከሰከሰ በሆዳምነቱ የከፈለ ያን ያልከፈለም ደግሞ ዋጋ የከፈለው እንድትሻገር ስለተከፈለ ይቆጠራል። በየትኛውም አግባብ ኢትዮጵያ እንድትሻገር የተከፈለው ዋጋ ሁሉ አይረሳም። ስለዚህ ኢትዮጵያ ለሰራት፣ ኢትዮጵያ ለሚኖርባት፣ ኢትዮጵያ ላከበራት፣ ኢትዮጵያ ለሰራላት፣ ኢትዮጵያ ልጅ ለሆናት፣ ኢትዮጵያ ለጠበቃት ሆና ትቀጥላለች። ኢትዮጵያ ፈርሳታለሁ ላለን እያፈረሰች ትቀጥላለች። ኢትዮጵያን አዋርዳለሁ ላለች እስከ ውርደቱ እየቀበረች ትቀጥላለች። ኢትዮጵያ ለወደዳት ብቻ ነው የምትሆነው። ኢትዮጵያ ለልጆቿ ብቻ ነው የምትሆነው። ያንን ክብር ብትሞት ኢትዮጵያዊ ተብለህ ሁሉ አትጠራም። ማንም ቢፈነዳ መገለጣችሁ ስየው ነው። ይሄ ደስ ብሎኝ ነው የማወራው። ደስ ብሎኝ ይሄን ሁሉ ግብስብስ እያግበሰበስን ብንሄድ ኖሮ ጉድ ነበር። ዛሬም ያልሰራን ሰራ፣ የሰራን ምናምን እያልን እያጨበጨብን አንሄድም። የሰራን ሰራ፣ በስራው ልክ ክብር እንሰጣለን፣ በስራው ልክ እውቅና እንሰጣለን። መለስ ነው የሰራው፣ መለስ ነው እንዲህ ያደረገው ለምትሉ ሰዎች በቁማችሁ አፈር ይመለስባችሁና መለስ ኢትዮጵያዊነትን አጥፍቶ ዘረኝነትን አጎልብቶ አሰብን ሽጦ መስተካከል እስካንችል ድረስ የተከበረ የምንለው ሃይማኖትን፣ ሕግን፣ ባህልን፣ ወግን ማንኛውንም ነገር በሙሉ አርክሶ ሂዷል። በዚህ እንውቀሰውና አባይ ለመሰረት ድንጋይ በመጣሉ እናመስግን፣ ተቀበል። ዛሬ ድረስ የትግራይ ህዝብ አንዴ አልሻባባዊ ወይም ይሄ አሸባሪዎችን እንደዚህ ጠምጥሞ የሚመጣ አንዴ እንደዚህ እየተባለ መከራውን የሚያዩ የሚሞተው የትግራይ ህዝብ እስኪ ይናገር። በእያንዳንዱ ቦታ ላይ በዚህ ልክ ሰገጤ፣ ቆንቆቀር፣ ጉልቤ፣ ውላ አልባ፣ ከንቱ ገልቱ የሆነ ትውልድ ሁሉ ያፈራው መለስ ነው። የትምህርት ስርዓቱንም ሆነ የህግ ስርዓቱን በሁሉም ቦታ ላይ ቁጠሩ ብቻ ቢቆጥረው ስለሚያንስ በዛ ሁሉ ላይ ያረከሰውን ርኩሰት መስረቅ ስራ ነው፣ መያዝ ወንጀል ነው ብሎ ያወጀውን መለስ ባንዲራ ጨርቅ ነው ብሎ ያለውን መለስ አሰብ ግመል ማጠጫ ነው ያጠጡበት ያለውን መለስ በዚህ ውቀስ፣ ስደብ፣ እርገምና አባይን በመገደቡ ጀግና ነው በል። እሺ የመለስ ወዳጆች ናችሁ እናንተ። በጣም ቀሽሞች፣ በጣም ቆሻሾች እንደሆናችሁ እኮ ማውቀው መለስን ከመጀመሪያው ጀምራችሁ ስትሰድቡ ነበራችሁ እዚህ ያላችሁ የፖለቲካ ፓርቲዎች። እኔ እኮ በኋላ ነው የመጣሁት። እኔ እኮ እናንተ ያወራችሁትን ይዤ ነው መለስን የጠላሁት። እና እናንተ ሄዳችሁ ቂጣችሁን እዛ ወጥፋችሁ ስትቆሉ ሳይ ደግሞ በጣም አፈርኩኝ። እናንተ የህዝብን አመኔታ የህዝብን አድራ ሁሉ የምትበሉ ገልቱ ከንቱ ፖለቲከኛ ታጋይ ነፃ አውጪ የምትባሉ ጭንጋፎች፣ ወልቃይት ምናምን ህገ መንግስት እንደዚህ ራያ እያላችሁ የዛ ፖለቲካ አለበቃችሁ ብሎ ሲሄድ ስንት ነገር አድርጋችሁ የሰሜን ህዝብ በዛ ልክ መመታት፣ በዛ ልክ መውደቅ
ከደብረ ሲና ሲመጣ የሸቴ አዛኝ የሸቴን ስልክ እንትን ብሎ የሚያለቅስ 200 ወጣቶች ኮምቦልቻ ላይ ሲመቱ ያዘነ የሚመስል አፍሪካዊ ሲዘረፉ የባቡር ፕሮጀክቱ ሲስተጓጎል ሊጡ ሳይቀር ሲጠጣ ግመሉ ሳይቀር ሲመታበት ዶሮ ሳይቀር ሲወሰድበት ያንን ሁሉ ነገር ክብሬ ነው ብላችሁ መጣችሁ እኮ እንኳን ተገለጣችሁ። ለኔ የሚከፈለው ይከፈላል። ኢትዮጵያ ግን ዘላለማዊነቷን ታረጋግጥ ዘንድ ጸንታ ትሻገር ዘንድ ይህ ሁሉ ዋጋ ተከፍሏል። ዛሬም መንዘላዘል አያስፈልግም። በጎ በጎ ብቻ ይሄ በለው በለው ግደለው የጥላ መመለስ ነው። ካልተመለሱም የራስ ነው። አሁን ማለቃቀስ የሚያዋጣበት ወቅት አይደለም። ሁሉም የዘራን አስተውሎትን ነው። በባለቤትነት ነገሮችን ለማስተዳደር እንስራ። ሁሉም ስራውን እየሰራ ነው። የኛ ስራ ግን በማማር ትናንትም መጮህ ዛሬም መጮህ ነው። በቃ ወለጋ ላይ አማራን ኦሮሞ ገደለው ከተባለ ይኸው ዛሬ እኔ ነኝ እየገደልኩ ያለሁት እኔ ነኝ እየተቆጣጠርኩ ያለው ብሏል። አሁን የመጨረሻው ስራቸው ከሸኔም ከማንም በታች ፋኖ በሚል በተከበሩ ጀግኖች ስም ተጠቅልሎ የመጣው ሌባ ነውረኛ ስብስብን መጦልሻል። በየትኛውም ቦታ ላይ ጉድህን ማመን ሂስ ነው። ይሄ ሂስ ግምገማን መዋጥ መጠቅለል። ስለዚህ ቅድም አንዳንድ ቦታዎች ላይ እንደዛ እንትና ለምን እንደዚህ ይገላል ከሌ ገደል በቃ ዛሬም እንኳ አማራ ላይ ሆናችሁ አማራ ተጠቃ አማራ ሞተ የአማራ በደል የምታወሩ ሰዎች እፈሩ እስኪ። በዛ ልክ እንዴት ሰው ይዛቀጣል? በዛ ልክ እንዴት እንደው ማሰሪያ ውል አልባ ይሆናል? በዛ ልክ እንዴት የበከተ የወደቀ የተዋረደ ነውረኛ ሰው የሚመስል አሽንጉሊት እንዴት ይፈጠራል? አታፍሩም እንዴ? እኔ እኮ መንቀሳቀስ የማልችለው እኮ ደጀንና ምስራቅ ጎጃም ላይ ነው። መተማና ጎንደር ላይ እኮ ማንቀሳቀሰው። ኦሮሚያ ክልልማ እየተንቀሳቀስኩ እኮ ነው። እፈሩ እስኪ። እንደናንተ አይነት ማፈሪያ እንደ አይነት ጭንቅላታችሁ ምንድን ነው? የበግን የቀየሩላችሁ የአህያ ነው የሞሉላችሁ። ዛሬ አታፍሩም እንዴ? ነው ጠላቶች ናችሁ። ያንን አማራን ለማዋረድ አማራን ለማስበላት በዛ ህዝብ ስም የምትሸክሉ ሸቃላይ ጠላቶች በየቦታው በሀገሩ ላይ ባሽታዋር አድርጋችሁ እንደ በዳይ እንደ ጨቋኝና እንደ ተጨቋኝ የሆነ መዋቅር ፈጥራችሁ ሐውልት ሰርታችሁ ስትሰሩ የነበራችሁ ቆሻሾች ከሆናችሁ ወል ግለጡ። 2 ዓመት ሙሉ 7 እና ከ5 እስከ 7 ሚሊዮን ተማሪዎች ከትምህርት ቤታቸው ገበታቸው ተወገዱ ቀሩ ተብለ መምህራን ሞቱ። የሰላም ዛሬ ከሌኩ እንደው መድኃኔዓለም ማት ያወርድባችሁ እንደው እስካላችሁበት ቦታ ድረስ ነው የምለው። በዛ ልክ ይበከተ በዛ ልክ እንደው በዛ ልክ እኔ የረከሰ የለም። እስትራችሁ ሆናችኋለሁ። በአማራ ህዝብ ስም ከአማራ ክልል ብላችሁ የተፈጠራችሁ ሁኑ አትሉም። እኔ በአካል የማውቀው ከአማራ ክልል ላይ ተፈጠረ የምለው ሰው የለም። በተለያየ ቦታ ላይ ለማወቅ እንደሞከርኩት እነዚህ ፊት አውራሪ ተደርገው ከፊት የሚተረኩ ሰዎችና የሚያወሩ ሰዎችን የትኛውም ቦታ ላይ በእርግጠኝነት ሰዎች ሊያረጋግጡልኝ አልቻሉም እዛ ስለመፈጠራቸው። ሆኖም አምኗችሁ እብደቱን ለመግለጥ በእናንተ እያላከከ የመጣው ጉዳዩ ኢትዮጵያ ውስጥ አይደለም። በእናንተ ስም የሚመጣው የኢትዮጵያ ጠላት አባይ ሲገደብ አመሉን ይቀይራል። ለዛ ነው የእናንተ የረከሰ ጩኸትና ብልግና ያ ዓለም አቀፍ ኢንተርናሽናል ምናምን የሚባለው ወና ባዶ የባለጌዎች የአውሬዎችና የአጋንንቶች ሚዲያና ምናምን የዲሞክራሲ ወር ምርጫ የሚባለው ብልግናን ማስፋፊያ ሰዎች ራሳቸውን እስኪያጠፉ ድረስ እንዲባልጉ ዲሞክራሲ ምርጫ እስኪጠፉ ድረስ እስኪባልጉ ድረስ ውል አልባ እስኪሆኑ ድረስ መያዣ መጨበጫ ልጓም አልባ ፍሬን አልባ የሆነ ትውልድ እስኪፈጠር ድረስ ያሰኘውን ሁሉ በማድረግ በፈጣሪው ላይም በሀገሩ ላይም በመንግስት ላይም በየትኛውም አግባብ ላይ የሚማግጥ የሚባልግ ጾታ እስከ መቀየር ድረስ የሚባልግ እና ውሉን የሚለቅ ክብሩን የሚያረክስ ትውልድ እንዲፈጠር ነው እነዛ ርኩሶች ያሰለጠኗቸው። እንደሱ አይሆንም። እንዲህ ያደረጉትን እንደዛ ያስደረጉትን እሱን ለማድረግ ያሰቡትን እዩዋቸው። ሲሆን እንገናኝ። የዘሩትን ያጭራሉ።
ኢትዮጵያን አዋርዳለሁ ያሉት ሁሉ ይዋርዳሉና እሱ ይቀጥላል። ዛሬም ዶክተር ለገሰ ተለኩ፣ ዶክተር እንትና እንትን አሉ፣ ተረኛ እንትና እንደዛ አለ። ጧሂዎች አይደብራችሁም? ታየ ደንዳን እንኳን ጠየቃችሁ? ይሄ ሚልኬሳ የሚባለውን አይኑን እያስፈጠጣችሁ የምታስወሩትን ሰውዬ ደህና ነው? እኔ የሚያወሩት ሰዎች አይደለም። ይሄንን ዛሬ ሰው እያየው አይደለም ይንቻላል። አይዶን ነው 100 ምናምን ሰው ነው አይዶን ነው ዘኬዝ። እኔ የዚህ አይነት ምናምን አሻጥር ውስጥ የለውበትም። በትክክል ሰው በሰራ ቁጥር ያዩ ሰዎች እንደ ግብዣ አድርገው ይሄዳሉ። አፈነዳው፣ ገደለው፣ ተቃጠለ፣ አቃጠለ የሚል ዜናን ሼር አድርገው ስልክ ደውለው ጋብዘው ሰዎች የሚያሳዩ ከሆነና የኛ ልታይ ካለ ከዛ የባሰ ነው ማለት ነው። ስለዚህ ሰዎች ሼር ባደረጉት፣ ላይክ ባደረጉት፣ ዲስላይክ ባደረጉት እንደዚህ በማድረጋቸው ሁሉም ሰው እንደዚህ ያገኛል። እኔም ምለው በቃ ለሰው ልጆች አልወደዱትም መልእክቴ። ስላልወደዱት ውሸት አላወራም። ምክንያቱም እኔ የማውቀው ነገር ብዙ አለ። እውነት ነው የሚያሸንፈው። ኢትዮጵያ ነች የምታሸንፈው። የተበደሉ የሚካሱበት ዘመን ነው። እኔ የማምነው በፈጣሪ ነው። እሱ ስለማይቀየርና የሚያስደነግጠኝም ስለሌለ ነው። አስደንጋጭ እንደዚህ ማለት ነው። ምንም ያስደነግጥ የለም። እንደውም ካስደነገጣችሁና የሚያሳስባችሁ ካለ ኮሜንት አድርጉ፣ ዋትስአፕ ላይ ስጡኝ። ማንም ከኢትዮጵያ በታች ነው እኔ የማውቀው። አሁን ከመጣው ጀምሮ የማወራው ነገር ማንኛውም ነውረኛና ጉልበታም ነኝ ሀብታም ነኝ የሚል ሁሉ ከኢትዮጵያ በታች እንደሆነ ነው የማውቀው። ስለዚህ አሳሰበኝ፣ ይሄ ነገር ያሳስበኛል፣ እኔ ፈርቻለሁ፣ ኦርኔ ሰግቻለሁ፣ ይሄ ነገር በመልካም እንዲሆን ካለ ሰው መጻፍ ይችላል። እኔ እንደዛ የሚያሳስበኝ ነገር ስለሌለ የሚጮሁ ሰዎች ብዙ ጨፋሪዎችን በማግኘታቸው ያን ሁሉ ጭፍራ ይዘው እሳት ውስጥ መግባታቸው ስለሚያሳዝነኝና የሚድን ሰው ካለ ከብደቱ ወጥቶ የሚተርፍ ካለ ብዬ ነው እንጂ ማውራት የሚድንማ ይድናል። በቻሉት አቅም መንግስት አቅም እንዲያጣ ከዘለፋ ከነውር ከብልግና ጀምሮ 15,000 ወታደር አሰልጥኖ እስከምን ፋብሪካውን ከመበከል የፋብሪካ ሰራተኞችን ከማገድ መንገድ ላይ ፈንጂ እየጠመዱ ሲሚንቶ የሚጭኑ ሹፌሮችና እንደዛ እንዳይደርስ ከማድረግ ጀምሮ ፖይዝ በማድረግ እዛ ውስጥ ያልነገሩን አለ። አሁን ጠቅላይ ሚኒስትሩም አልነገሩን፣ ገና ምናልባት ዶክመንተሪ ሰርተው ሊነግሩ ይችላሉ። የግድብ ጉዳይ የሚጠጡትን ውሃ በመበከል ምግባቸውን በመበከል ሰራተኞች እልቂት ውስጥ እንዲገቡ የማድረግ ሙከራ ሁሉ ነበር። ስከታተለው የቆየሁት ስለሆነ ነው። 2 ዓመቴ ነው ከተውኩት። ያንን ጨርሻለሁ። እዛ ስለጨረስኩ 2 ዓመት በፊት ነው። እስከዛ ድረስ ባለው ግን እለት እዛ ቦታ ላይ ኮሚኒኬሽን ነበር። እኔ እዚህ የማወራው ማንም ስላለልኝ ሀገሬ ማንም ስላለልኝ ሀገር ያለችም ኦር ናት የሚል አይደለም። የወረቀት ገንዘብ ቢኖረኝ ባይኖረኝ እሱ አይደለም ጉዳይ። ወረቀት ገንዘብ ይሄ ሰዎች ጭፍራ ጭብጨባ ላይኖርልኝ ይችላል። ደስ ነው የሚል ምንም የምሰጋበት የለም። ነፃ ሆኜ እንድናገርና እውነቱን እንዳወጣም የሚያደርገኝ እሱ ነው። የማንም ተከፋይ አይደለም። ማንም ያሽቃብጥልኝ ያለው በአካል ያገኘው ሰው አጭበርባሪ በኢትዮጵያ ስም የሚነግድ ሌባ ሆኖ ነው ያገኘው። ስለዚህ እሱን አግኝቼ ማንንም ከዛ በኋላ ማግኘት አልፈልግም። የራስን ክብር ቀጥዬ ነው። በወደድኩ ሰዓት ወድጃለሁ፣ ተሳስቻለሁ። እኔ እውነትን ወድጄ ነው በእውነት ብዬ አምኜው ክዶኛል። የእውነት አምላክ ይፋረደዋል። የእውነት አምላክ ዋጋው እንዳያንስ ነው የማልናገረው። ኢትዮጵያን የምለው ለራሴ ብዬ ነው። ለአብይ ብዬ ነው ኢትዮጵያን የምወደው። ለአብይ ብዬ ነው ኢትዮጵያን የምጠላት። ኢትዮጵያን ለአንድ መሪ ብቻ መስጠት እኮ ነው። አብይ በዘመኑ የተሰጠን አንዱ እንቁና ጀግና ልጅ ነው። ጀግና ከሆናችሁ ይታያችኋል። እንደውም ሞጋች እፊቱ ቆሞ በተቀመጠውና በተዘጋጀው መድረክ ነው የሞገተ አብይን ውሸታም ነው አይደለም ብሎ ለማለት እንኳን የሚያስችል ሰው አለመፈጠሩ አናዶኛል። የኔ ስጋት እሱ ነው። ከውስጡ ያሉ ሌቦች እንኳን ጉልበት እያገኙ ጊዜ እያገኙ እንዲሄዱ የማድረግ በየትኛውም ማግባብ ቀርቦ ያዘጋጀውን መድረክ ሁሉ እየሞገቱ ዓላማን እያሳኩ በዘላቂ አሸናፊነት ለመቀጠል የሚያስችል አቋም የያዘ ትውልድ ባለማግኘት በጣም ተናድጃለሁ።
የተቃወሙት የምክክር ኮሚሽኑን ዋሽንግተን ሰዎች እኮ ዝም ብለው አሁን ላይ እንደዚህ በመሰብሰባቸው ያሉ ቅራቅንቦች ስለሆኑ ከዛ በኋላ አይደለም የናኳቸው የጠላዋቸው። ከዛ በፊት ተወዳቸው ነበር። ውጭ ላይ ያሉ የሚያውቁ ምሁራን የዓለምን ፖለቲካ የሚዳስሱ ኢትዮጵያን ነፃ እንድትወጣ ከውጭ ያለን የዲሞክራሲና የእድገት የብልጽግና ልምድ ይዘው መጥተው ኢትዮጵያን ያሻግራሉ እያልኩ ብዙ አመት ሳምናቸውና ሲያታልሉ ስለኖሩ ነው አሁን ያናደዱኝ እኮ እንጂ አሁን ዶክተር አብይ ከመጡ በኋላ አይደለም ባለው አለ። ከዛ በፊትም በነበረው ውጭ ላይ ያለ ሰው ብዙ ተሞክሮ ያለው አዋቂ ምሁር ትክክለኛ ነፃ አውጪ የተማረ የተመራመረና ሚዛናዊ ነው ብዬ አምን ስለነበር ብዙ ጊዜ መሳይን እዚህ እማመጣላችሁ መሳይ ላይ የነበረኝን ትኩረትና መሳይ የወደቀውን አወዳደቅ እከታተለው ስለነበር ነው። ከዛ ላይ ምናምን ያሉ ሰዎች አይደንቁኝም። ኤምኤሶች ናቸው ከሱ ቀጥሎ ያሉት። ምጽዋት ዛሬም ምጽዋት ይጠይቃሉ። በዛ በምጽዋት ግን ሀገር እናፍርስ ነው። ከዛ ሌሎችን አላቃቸውም። በማላውቀው ነገር በድፍረት አልናገርም። ወይም ያን ያክል ክብር ሰጥቼ ስከታተላቸውና ብዙ ጊዜ ስሰጥ ደርዳሬ ገንዘብ ሁሉ እያወጣን ጀስት አሁን ቅርብ ጊዜ ድረስ እነዚህ ሶስቱ ቦታዎች ላይ እንደዛ የምንለው ነፃ ያወጣሉ ከሚል ከጣልንባቸው እምነት አንጻር ነው። ዘመን መጣና አሳየን። ተመስገን። ዓላማን መለካት እኔ ስላወራሁ አይደለም፣ እነሱ ያንን ስላሉ አይደለም። እኔ የማወራው የት ያደርሳል፣ እነሱ ያደረጉት የት ያደርሳል፣ ውጤቱን መዳረሻውን እያሰቡ ነገሮችን መለካት። በዛ ሁነት ላይ እኛ ለጩኸትና ለብሶት የማንም መጫወቻ ሆነን መቀጠል ነው ወይስ በባለቤትነት ስንፈልግ የምናስሄደው ስንፈልግ የምናስቆመው ጉዳትን እንደ ጉዳት ገምግመን እንዳይጎዳን የማድረግ እድሉን የማግኘት ምን ላይ ያለ ነው? ከዚህ በፊት ከሆነው ሁነት ሁሉ ምን ተማርን የሚለውን መገምገም ነው። እና አባይ ግድብ የኢትዮጵያውያን ነው። እዛ ጋር የሞቱት ሁሉ ለኢትዮጵያ መሻገር ለዛ እውን መሆን ነው። አባይ ግድብ አንድ ግድብ ብቻ አይደለም። ግድቡ እዛ ጋር የሚያገኘው ወይም የሆነው ነገር ብቻ አይደለም። ኢትዮጵያውያን የማድረግ አቅማቸውና ወደ ውስጥ አይተው የራሳቸውን ልዕልና ያረጋግጡ ዘንድ ያደረጉት የጀግንነት መገለጫ የአፍሪካውያን የፓን አፍሪካኒዝም ድጋሜ ትንሣኤ ያረጋግጡበት ነው። ማንም በለው ምንም በገባ ልክ በለው ዋናው ተሳክቷል። ይሄ ከኔ ነው ይሄ ከኔ ነው የሚል ታሪክ ሰፋሪ አንድ ብር ረድቷል፣ እንዲሰራ ድጋፍ ሰጥቷል። ምን አድርጓል? በዛ መቃብር በሆነ ማንነቱና አፉ ስለ ህዳሴ ግድብ፣ ስለ ጀግናው መከላከያ ሰራዊት፣ ስለ ጀግናው መሪ ሊያወራ እድል ማግኘት ብሎ የለበትም። ያ የቀብር አፉን የሚቀበረውን ይቅበር። ኢትዮጵያ ከዛ አልፋ ሄዳለች። በአንዳንድነት አሁን ረክሷል፣ ያስጠላል፣ ያስቀይማል፣ ይሸታል፣ ይገማል። በጣም የነካውን ሁሉ ያረክሳል። ቫይረስ፣ ካንሰር ኦር ምንም አይነት ሕክምና የማያድነው ቀብር ብቻ ፈውሱ የሆነ በሽታው ነው። አሁን ዘመነ እንደዚህ አለ፣ እኔ ዘመነ እንደዚህ ብሎ አለ ብዬ ብል እኮ ሀፍረት እኮ። ፊልድ ማርሻል ብርሃኑ ጁላን በዓለም መዋቅራዊ ሰንሰለት ልክ በልፋቱና በስኬቱ ያገኘውን ማዕረግ እየካድኩ የት እንደማልስ ሰገጤ ሆዳም ቦርጫም ቂጡ ዘብጦ ያለ አጋሰስ የትም ቦታ ላይ ቢሆን በቁም ብትፈልጉ የማታገኙትን ነውረኛ ሰው ማጉላት እኮ ነውረኝነት ነው። በየሚዲያው ላይ የማየው እንዲህ ብሎ አለ ስለንተና ማን አለ። በዛ ልክ ራሱን አብክቶ እዚህ ዩቲዩብ ላይ አይስጠኝ እንዴ! የኃጢአተኛ ገንዘብ፣ የሀገር አፍራሽ ገንዘብ በውስጡ ክፋትና ተንኮልን ቋጥሮ ምንም ነገር ቢሰጥ እኮ መርገም እኮ ኃጢአቱን ማካፈል እኮ። እኔ 9 ሜምበርስ አሉ የኢንተርኔትን እየከፈልኩ በቃ እኔ ኢትዮጵያዊነትን እያወራሁ ለማኝ መሆን አልፈልግም። ምክንያቱም ኢትዮጵያ ለማኝ አይደለችም። ኢትዮጵያዊ ማንነት ለማኝነትን አያስተምርም። ላይክ አድርጉኝ፣ ሳብስክራይብ አድርጉኝ። በቅንነት ላገለግል የመጣሁት ከተመቻችሁ የእናንተ በጎነት ውስጣችሁ ያመነበትን ነገር ነው ማድረግ አለባችሁ።
የእናንተ ልዕልና በእናንተ ይረጋገጥና ከፈጣሪያችሁ ጋር ነው ጥገኛም ከሆናችሁ እንጂ የመንግስታት ጥገኛ፣ የሰዎች ጥገኛ፣ የፖለቲከኞች ጥገኛ የሚሆን ሰው አልወድም፣ አልፈልግም። ሰዎች ጥገኛ ከሆኑ ከፈጠራቸው ፈጣሪ ጋር ብቻ ነው ጥገኛ መሆን ያለባቸው። ሰው የሰው ጥገኛ መሆንም አይችልም። ሰውን ማስጠጋትም አይችልም። ውሸት ነው። የሚሸጥም የማይሸጥ ነገር እሸጣለሁ የሚል አለ፣ የማይገዛንም እገዛለሁ የሚል አለ። ላይክ ብዙ ነገር እዚህ የምናወራው ከፍታ ነው። የሰው ልጆችን ከፍታ፣ ክብር፣ ልዕልና ወደዛ ማምጣት ነው። የማንም ባለጌ ስራ ሲያጣ እየመጣ